በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በበረሃው ጉያ ውስጥ ክፍል 5 አባ መቃርዮስ። በአንድ ወቅት አባ መቃርዮስ ይህንን ታሪክ ተናግረው ነበር። ወጣት ሆኜ በአንዲት በዓት ውስጥ ስኖር የመንደሩ ጸሐፊ ሊያደርጉኝ ፈለጉ። ይህንን ክብር መቀበል ስላልፈለጉ ሸሽቼ ወደ ሌላ መንደር ገባው። ሸሽቼ ስሄድም አንድ ሰው አብሮኝ ነበረ። ያም ሰው እኔ በእጄ የምሰራውን እየሸጠልኝ ያገለግለኝ ነበር። በዚህ መሃል በዚያ መንደር የነበረች አንዲት ድንግል ሕጋዊ ባልሆነ መልኩ አረገዘች። ማርገዟ በታወቀ ጊዜ ያስረገዛት ማን እንደሆነ ቤተሰቦቿ ጠይቋት። እርሷም ያስረገዘኝ ያ መናኝ ነው ብላ ተናገረች። መንደርተኞቹም ይህንን ሲሰሙ መጥተው ያዙኝ። ጥቀርሻ የመሰለ ማሰሮና ሌሎችንም የወዳደቁ ነገሮች በአንገቴ ዙሪያ አደረጉብኝና በመንደር መሃል እያዳፉ ወሰዱኝ። እየደበደቡኝም ይህ መነኩሴ ልጃችንን አበላሸ፣ ያዙት ያዙት ይሉ ነበር። እስከ ሞት ድረስ ደበደቡኝ። ከሽማግሌዎች አንዱን ወደ እኔ ቀረበና ሕዝቡን ምን መስራታችሁ ነው? ይህንን እንግዳ መነኩሴ እስኪሞት መደብደባችሁ ለምንድን ነው ሲል ጠየቃቸው። ያ ያገለግለኝ የነበረ ሰው ኀፍረት ተከናንቦ ከኋላዬ ይጓዝ ነበር። እርሱንም የሚሰድቡት ነበር። ተመልከት ይህንን የምታገለግለውን መነኩሴ ምን እንደሰራየህ ይሉት ነበር። የልጃገረዲቱ ወላጆች እርሷን ለመንከባከብ ቃል እስኪገባ ድረስ አትልቀቁት ይላሉ። ልጅቱን ለመንከባከብ ቃል ገብቼ ሲለቁኝ ወደ በዓቴ ተመለስኩ። ከዚያም የሚያገለግለኝን ሰው ያሉኝን ቅርጫቶች ሁሉ ሽጥና ለዚያች ሴት ስጥልኝ አልኩት። እርሱም እንዳልኩት አደረገ። ለራሴም መቃርዮስ ሆይ ለራስህ ሚስት አግኝተሃል። እርሷን መንከባከብ ትችል ዘንድ ካለፈው የተሻለ ሥራ መስራት አለብህ ብዬ ነገርኩት። ሌትና ቀን እየሰራሁ የተሻለ ሥራ መስራት አለብህ ብዬ ነገርኩት። ሌትና ቀን እየሰራሁ የማገኘውን ሁሉ ለእርሷ ልክላት ነበር። የዚያች ሴት የመውለጃዋ ጊዜ ደረሰ። ነገር ግን ለብዙ ቀናት ብታመጥም መውለድ አልቻለችም። መንደርተኞቹ ምንድነው ችግሩ ብለው ጠየቋት። እርሷ ምክንያቱን አውቄዋለሁ፣ ያንን መናኝ ባላደረገው ኃጢአት ስለወነጀልኩት ነው። ያስረገዘኝ እርሱ አልነበረም፣ ያስረገዘኝስ እከሌ ነው ብላ እውነቱን ተናገረች። በዚያን ጊዜ ያገለግለኝ የነበረው ሰው ተነስቶ ወደ እኔ እየሮጠ መጣና የሆነውን ሁሉ ነገረኝ። ያች ሴት ያስረገዘኝ መነኩሴው አይደለም እስክትልና እውነቱን እስክትናገር ድረስ መውለድ አልቻለችም። መንደርተኞቹም ሁሉ መጥተው ይቅርታ ሊጠይቁ በዝግጅት ላይ ናቸው አለኝ። ነገር ግን ይህንን ስሰማ ሕዝቡ ስለ እኔ መልካም በማውራት ነፍሴን በውዳሴ ያዝሏታል ብዬ በመፍራት ሸሸው። ወደዚህ ገዳምም መጣሁ። አንድ ጊዜ አባ መቃርዮስ ከገዳማ አስቄጥስ ወደ ንጥራ ተራራ አባ ፓምቦን ለማግኘት ወጣ። በዚህ ያሉ መነኮሳት ትክክለኛ መነኩሴ ማን እንደሆነ ጠየቁት። አባ መቃርዮስም እኔ ገና መነኩሴ መሆን አልጀመርኩም፣ ነገር ግን የመነኮሱ መነኮሳትን አይቻለሁ አለና ቀጥሎ ያለውን ታሪክ ነገራቸው። አንድ ጊዜ በበዓቴ ውስጥ ተቀምጬ ያለሁ ሐሳቦቼ ያስቸግሩኝ ነበር። ተነሳና ወደ በረሃ ሂድ፣ በዚያም የማሳይህን ተመልከት የሚለኝ መንፈስ መጣ። ነገር ግን ምናልባት ከአጋንንት የመጣ ሊሆን ይችላል ብዬ
ከበዓቴ ሳልወጣ ለ5 ዓመታት ይህንን ሐሳብ ስጋደለው ኖርኩ። ይሁን እንጂ የሐሳብ አሁንም ሊጠፋ ስላልቻለ ወደ በረሃ ተጓዝኩ። በዚያም የተንጣለለ ባህርና በመካከሉም ደሴት አገኘሁ። የደሴቲቱም እንስሳት ውሃውን ለመጠጣት መጡ። በእነዚህ እንስሳት መካከል 2 ራቁታቸውን የሆኑ ሰዎችን ተመለከትኩ። መናፍስት ናቸው ብዬ ስላሰብኩ ሰውነቴ ራደ። ወደ እኔ ሲመለከቱም በጣም ተንቀጠቀጥኩ። ያን ጊዜ እኛ ሰዎች ነን፣ አትፍራ አሉኝ። እኔም ከየት መጣችሁ? እዚህ በረሃ ውስጥ እንዴት መጣችሁ ስል ጠየቅኳቸው። የመጣነው ከገዳም ነው። እዚህ በረሃ ውስጥ በአንድነት ለመኖር ተስማማን። ወደዚህ የመጣነው ከ40 ዓመታት በፊት ነው። አንዳችን ግብፃዊ አንዳችንም ሊቢያዊ ነን ብለው መለሱልኝ። ከዚያም እንዲህ ሲሉ ጠይቁኝ ጀመር። ዓለም እንዴት ናት? በዘመን ብዛት የውሃው መጠን ጨምሯልን? ዓለም በብልጽግና ተሞልታለችን? እኔም አዎ ብዬ መለስኩላቸው። እንዴት ነው መነኩሴ መሆን የሚችለው ብዬ ጠየቅኳቸው። በዓለም ያለውን ሁሉ በፈቃድ መተው ካልቻልክ መነኩሴ መሆን አትችልም ሲሉ መለሱልኝ። እኔ ደካማ ነኝ፣ እናንተ የምታደርጉትን ማድረግ አልችልም አልኳቸው። እንደኛ መሆን ካልቻልክማ በበዓትህ ውስጥ ተቀመጥና አልቅስ አሉት። እኔም መልሼ የብርዱ ወራት ሲመጣ አይበርዳችሁምን ብዬ ጠየቅኳቸው። እነርሱም መልሰው ይህን መሰሉን ሕይወት ለኛ የሰጠ እግዚአብሔር ነው፣ በቀዝቃዛው ጊዜ አይበርደንም፣ በሙቀቱም ጊዜ አያቃጥለንም ሲሉ መለሱልኝ። ለዚህ ነው ገና መነኩሴ ያልሆንኩም ያልኳቸው። አባ መቃርዮስ በምድረ በዳ እያለ በአካባቢው በብሕትውና የሚኖር እርሱ ብቻ ነበር። ከእርሱ በዓት ራቅ ብሎ በሌላ በረሃ ውስጥ ብዙ መናንያን ነበሩ። አንድ ጊዜ አባ መቃርዮስ ሰይጣንን በሰው ተመስሎ የተቀዳደደ ልብስ ለብሶ በእያንዳንዱ ቀዳዳ የተለያዩ የምግብ ዕቃዎችን አንጠልጥሎ ሲጓዝ አየው። አባ መቃርዮስም ሰይጣኑን ወዴት እየተጓዝክ ነው ሲል ጠየቀው። ሰይጣንም የወንድሞችን ልቦና ለማወክ እየሄድኩ ነው ሲል መለሰ። ታዲያ የእነዚህን ትናንሽ የምግብ ዕቃዎች ጥቅም ምንድን ነው ሲል ጠየቀው። ወንድሞች ቀምሱት ዘንድ ምግብ ይዤላቸው እየሄድኩ ነው አለው። አባ መቃርዮስም ይህ ሁሉ አይነት ምግብ ምን ያደርግልሃል ብዬ ጠየቁት። አንዱ ወንድም አንድን አይነት ምግብ ባይወደው ሌላውን እሰጠዋለሁ፣ ያንንም ካልወደደው 3ኛውን አቀርብለታለሁ። እንዲህ እያደረግኩ ቢያንስ አንድ የሚወደው ምግብ አገኝለታለሁ ብሎ ነግሮት ከሱ ተለየ። አባ መቃርዮስ ያ ሰይጣን የተጓዘበትን መንገድ እያየ እስኪመለስ ድረስ ጠበቀው። በመጨረሻ ሰይጣኑ ተመልሶ ሲመጣ አየው። ጤና ይስጥልኝ አለው። እንዴት አድርጌ በጤና ሆናለሁ ሲል መለሰ ሰይጣኑ። አባ መቃርዮስም ምን ማለቱ እንደሆነ እንዲነግረው ጠየቀው። ማንም አልተቀበለኝም፣ ሁሉም ተቃወሙኝ ሲል መለሰለት። ላንተ የሚሆን ምንም ሰው ከዚያኛው በረሃ አላገኘህምን ሲል መቃርዮስ ጠየቀው። በእርግጥ በዚያ የሚኖር አንድ መነኩሴ አግኝቻለሁ፣ ባይሆን እርሱ እሺ ብሎኛል። ባየኝ ጊዜ እንደ ነፋስ ሆኖ ተቀየረ አለ ሰይጣኑ። ስሙ ማን ይባላል በማለት መቃርዮስ ጠየቀው። ቴዎዲምጦስ ይባላል ብሎ ሰይጣኑ በሐዘን መንገዱን ቀጠለ። አባ መቃርዮስ ይህንን እንደሰማ ተነስቶ ወደዚያኛው ምድረ በዳ ወረደ። የእርሱን መምጣት እንደሰሙ በበረሃው የነበሩ ወንድሞች ሁሉ የዘንባባ ዝንጣፊ ይዘው ሊቀበሉት ወጡ። እያንዳንዱ መናኒ አባ መቃርዮስ የመጣው እኔን ሊገስጽ ነው እያለ ልቦናውን ዝግጁ አደረገ። አባ መቃርዮስ ግን ሁሉንም ትቶ ቴዎዲምጦስ የተባለው መናኒ የቱ እንደሆነ ይጠይቅ ጀመር። መነኮሳቱ የዛን መናኒ በዓት አሳዩትና ወደዚያ አመራ። ቴዎዲምጦስም አባ መቃርዮስን ተቀበለው። ሁሉም ሄደው አባ መቃርዮስና ቴዎዲምጦስ ብቻቸውን በቀሩ ጊዜ አባ መቃርዮስ ሕይወት እንዴት ነው ሲል ጠየቀው። ቴዎዲምጦስም በጸሎትህ የተነሳ ሁሉንም ነገር ደህና ነው ሲል መለሰ። ክፉ ሐሳብ በልቡናህ እየመጣ የፈታተንህምን ሲል ጠየቀው። ቴዎዲምጦስም አባ መቃርዮስን ስለፈራው አይ ሰላም ነኝ ብሎ መለሰለት።
አባ መቃርዮስም ታድለሃል፣ ተመልከት እኔ ለብዙ ዘመናት በምናኔ ኖሬያለሁ፣ ሁሉም ያመሰግኑኛል። ምንም እንኳን አረጋዊ ብሆን መንፈሰ ዝሙት ግን አሁንም ይፈታተነኛል ብሎ ነገረው። ቴዎድምጦስም አባቴ ሆይ ይህማ እኔንም ይፈትነኛል አለው። አባ መቃርዮስም ያ ወንድም ሌሎችም ፍትወታት እየተዋጉት መሆኑን እስኪያምን ድረስ በሁኔታው ገፋበት። በመጨረሻም የምትጾመው ጾም እንዴት ነው አለና ጠየቀው። እስከ 9 ሰዓት ነው ብሎ መለሰ። ትንሽ ጨምረህ ጾም፣ ወንጌልና ሌሎች ቅዱሳት መጽሐፍትን እያነበብክ በልቦናህ ዘወትር አስባቸው። ተቃዋሚ ሲነሳብህ ስለዚያ ነገር ማሰብተህ ስለ ሰማያዊ ነገር አስብ፣ ጌታ አንተን ሊረዳህ ይመጣልና ሲል መከረው። ከዚያም አባ መቃርዮስ ወደ በዓቱ ተመለሰ። በሌላ ጊዜ ከበዓቱ በር አጠገብ ተቀምጦ ሰይጣንን በዚያ መንገድ እስካልፍ ይጠባበቀው ነበር። ሰይጣንም በዚያ መንገድ ወደዚያኛው ገዳም ለመሄድ መጣ። አባ መቃርዮስም የት ትጓዛለህ ሲል ጠየቀው። የወንድሞችን ልቦና ለማወቅ ሄዳለሁ አለውና ሄደ። ተመልሶ ሲመጣ ወንድሞች እንዴት ናቸው ሲል ጠየቀው። ካለፈው የከፋ እንደሆነበትና ምንም እንዳልተሳካለት ነገረው። አባ መቃርዮስም ለምን እንደሆነ ጠየቀው። ሁሉም ጽኑዓን ሆኑብኝ፣ በተለይ የገረመኝ ያ ያልኩትን ቀበለኝ የነበረው መናኒ ምን እንደለወጠው አላውቅም፣ ሊቀበለኝ በፍጹም አልወደደም። በዚህም ምክንያት ለቀጣዮቹ ዘመናት ተመልሼ ወደዚያ ላለመሄድ ለራሴ ቃል ገብቻለሁ አለው። ይህንን ብሎ መንገዱን በሐዘን ቀጠለ። መቃርዮስም ወደ በዓቱ ገባ። አንድ ጊዜ አባ መቃርዮስ አባ እንጦንስን ወደሚኖርበት ተራራ ወጣ። ወደ አባ እንጦንስ በዓት ቀርቦ እጁን ጸፋ። አባ እንጦንስን ከበዓቱ ወጥቶ መጣና አንተ ማነህ ሲል ጠየቀው። አባ መቃርዮስም እኔ መቃርዮስ ነኝ ብሎ መለሰ። አባ እንጦንስም ወደ በዓቱ ተመልሶ ገባና በሩን ዘጋው። አባ እንጦንስ የአባ መቃርዮስን በትዕግስት ጸንቶ መቆየት ተመለከተና በሩን ከፈተለት። መቃርዮስንም በደስታ ተቀበለው። አባ እንጦንስም አንተን ለማየት ለረጅም ዘመን እናፍቅ ነበር፣ ስለ አንተ ብዙ ሰማ ነበርና አለው። ለአንድ እንግዳ የሚገባውን ሁሉ አደረገለት። ደክሞት ነበርና ያርፍ ዘንድ አነጠፈለት። ሲመሽም አባ እንጦንስ ለራሱ ጥቂት የዘንባባ ፍሬዎች ሸመጠጠ። አባ መቃርዮስም እባክህ እኔም ለራሴ ፍሬዎችን አሸመጥጥ ዘንድ ፍቀድልኝ አለው። አባ እንጦንስንም በል በርታ አለው። ብዙ የዘንባባ ቅርንጫፍ ሰበሰበና ፍሬዎቹን ሸመጠጣቸው። ከዚያም ምሽቱን ሰሌን እየታቱ ስለ ነፍሳቸው ድነት ይነጋገሩ ጀመር። አባ መቃርዮስ የሰራው ገመድ በበዓቱ መስኮት በኩል ተንጠልጥሎ ነበር። በነጋታው የገመዱን ርዝመት የተመለከተው አባ እንጦንስ ከነዚህ ደካማ እጆች እንዴት ያለ ጉልበት ተገኘ ሲል ተደነቀ። አባ ሲላስ ስለ አባ መቃርዮስ የሚከተለውን ተናግሮ ነበር። ከአባ መቃርዮስ ጋር 7 ሆነን ለመከር ስራ ወጥተን ነበር። በዚያ ጊዜ አንዲት ባሏ የሞተባት ሴት ከኋላችን እያለቀሰች ትከተለን ጀመር። አባ መቃርዮስ የእርሻውን ባለቤት ጠርቶ ሴትየዋ ምን እንደሆነች ጠየቀው። ባሏ ከሰው ገንዘብ ወስዶ የት እንዳስቀመጠው ሳያሳያት ሞተ። አበዳሪው አሁን መጥቶ ገንዘቡን ካላመጣሽ ልጆችሽን ወስጄ ባሪያዎች አደርጋቸዋለሁ አላት ሲል ነገረው። በእረፍት ሰዓታችን እንድትመጣ ንገራት አለው ለእርሻው ባለቤት። ሴትየዋ በእረፍት ሰዓታችን መጣች። አባ መቃርዮስም እንደዚህ ሆነሽ የምታለቅሽው ምንድነው ብሎ ጠየቃት። ባሌ በወለድ ገንዘብ ከሰው ወሰደ፣ ነገር ግን የት እንዳስቀመጠው ሳይነግረኝ በድንገት ሞተ ስትል ነገረችው። ባልሽ የት እንደተቀበረ አሳየኝ አላት። አባ መቃርዮስ እኛን አስከትሎ በሴትየዋ መሪነት ወደ መቃብሩ ተጓዘ። ሴትየዋ ቦታውን ካሳየችን በኋላ ወደ ቤት ሂጂ አላት። ከዚያም ወንድሞችን ጸልዩ ብሎ ገሌ ሆይ ገንዘቡን የት ነው ያስቀመጥከው ሲል መቃብሩን ጠየቀው። አጽሙም በቤት ውስጥ ከአልጋው እግር ስር ነው ሲል መለሰላት። አባ መቃርዮስም በል እስከ ዕለተ ትንሣኤ ባለህበት ረፍ ሲል ተናገረው።
ይህንን የሰሙ ወንድሞች ሁሉ በፍርሃት ተዋጡ፣ በእግሩ ስርም ወደቁ። አባ መቃርዮስ ግን ይህ ሁሉ የሆነው ስለ እኔ ሲባል አይደለም፣ እኔ ምንም ነኝና እግዚአብሔር ይህንን ተአምር የሰራው ስለ ሴትየዋና ስለ ልጆቿ ሲባል ነው። ይህም ነፍስ ያለ ኃጢአት ብትኖር እግዚአብሔር ሁሉንም ነገር እንደሚሰጣት የሚያመለክት ነው አለ። ከዚያ በኋላ ባሏ ለሞተባት ሴት ገንዘቡ የት እንዳለ ነገራት። እርሷም ወስዳ ለአበዳሪው ሰጠችው። ልጆቿም ነፃ ወጡ። ይህንን ታሪክ የሰሙ ሁሉ እግዚአብሔርን አመሰገኑ። አባ ጴጥሮስ የተባለው አባት ስለ አባ መቃርዮስ ይህን ተናገረ። አንድ ጊዜ አባ መቃርዮስ ወደ አንድ የታመመ ባህታዊ ዘንድ መጣ። ቀርቦም አንዳች የሚበላ ነገር አግኝቶ እንደሆነ ጠየቀው። በበዓቱ ውስጥ ግን ምንም ነገር አልነበረም። ታማሚው ባህታዊውም ጥቂት ፓፓያ ብቻ አለኝ ሲል መለሰ። አባ መቃርዮስ ምንም ሳያየው ተነስቶ በእርጅና ጉልበቱ እስክንድርያ ከተማ ድረስ በመጓዝ ለሕመምተኛው የሚሆን ነገር ይዞለት መጣ። አንድ ቀን አባ መቃርዮስ የሰሌን ዛፍ ቆርጦ ወደ በዓቱ ሲመለስ በመንገድ ላይ ሰይጣንን ረዥም ጠማማና ስለታም ማጭድ ይዞ አገኘው። ሰይጣንም በያዘው ማጭድ በኃይል ሰንዝሮ መቃርዮስን መታው። ነገር ግን ምንም አልጎዳውም። በዚህ የተገረመው ሰይጣን መቃርዮስ ወይ ምን አይነት ኃይል ነው ያለህ? እንዴት ባንተ ላይ አቅመ ቢስ ሆንኩ? የምታደርገውን ሁሉ አደርገዋለሁ። ትጾማለህ፣ እኔም አልበላም። ሌት ያለ እንቅልፍ ታነጋለህ፣ እኔም እንቅልፍ የለኝም። አንተ እኔን ድል ያደረከኝ በአንድ ነገር ብቻ ነው፣ ያም ፍጹም የሆነ ትሕትና ነው። በእርሱ የተነሳ በአንተ ላይ አንዳች ስልጣን አጣው ብሎት ሄደ። ከወንድሞቹ አንዱ ወደ አባ መቃርዮስ መጥቶ እባክህ ለሕይወቴ የሚሆን መመሪያ ስጠኝ አለው። አባ መቃርዮስ ያንን ወንድም ወደ መቃብር ሂድና በሙታን ላይ ክፉ ነገር አድርግባቸው ብሎ ላከው። ሰውየውም በሙታን ላይ ድንጋይ በመወርወርና በመሳደብ የተላከውን ፈጽሞ መጣ። አባ መቃርዮስም ምን አሉ ሲል ጠየቀው። ያም ወንድም ምንም አላሉኝም ብሎ መለሰ። በነጋታው ተመልሰህ ና አመስግናቸው አለው። በነጋታው ያ ወንድም ወደ መቃብሩ ስፍራ ተጉዞ ሙታኑን ሐዋርያት፣ ቅዱሳን፣ ጻድቃን እያለ አመሰግናቸውና ተመለሰ። መቃርዮስ ምን መለሱልህ አለው። ምንም አለ። መቃርዮስም ልትሰድባቸውና በድንጋይ ስትመታቸው ስታመሰግናቸውና ስታወድሳቸው ምንም አልመለሱም። አንተም ለነፍስህ ድነትን ከፈለክ እንደሞተ ሰው ሆነህ ኑር። ሰዎች ክፉ ቢያደርጉብህ ቢያመሰግኑህም ምንም አይሰማህም አለው። ስብሐት ለእግዚአብሔር። ይቆየን።